500,000 በማስመልከት ከናዴካ እንግዲህ ፕሮግራሙን እያካሄድኩ ይገኛለሁ። ሁላችሁም ዱዓ አስደርግላችሁ። ቴንክ ዩ ሶ ማች ብለናል። 500,000 በማስገባታችሁ ነው። እንግዲህ ለሁላችሁም ዱዓ አስደርግላችኋለሁ። ቴንክ ዩ ሶ ማች ቴንክ ዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ጉዞ ጀምረናል። ጉዞ እየጀመርን እንግዲህ ጀምረን ወደ ሰፈር ሊንደርስ እየደረስን ነው። የትውልድ ቦታችን እዚህ አካባቢ ነው። ደረስን። እንግዲህ ባጃጅ ይዘን ነበረ። ወንድሞች ከቡታጀራ ከተለያየ ቦታ ያጀቡኝ ወንድሞች ነበሩና አላህ ህይወታቸውን አላህ ያሳምርላቸው። ባጃጅን አዞርን። እንግዲህ ተራገፍን። ወረድ አባሉ አልተባባልና ወረድን። ከዛ እንግዲህ ኬካችን ይዘን ሹፌራችን ወረደ፣ ታኮ አስገባ። ሻንጣችንን ማውረድ ጀመረ። ሻንጣችን ካወረደ በኋላ እንግዲህ ሰፈሩ መቼም በመንገድ የመጣ የተለያዩ እንግዲህ መንገዶች ተቀይሰዋልና ከየት በኩል ነው ቤት የሚያገባው ቢል እንደገና ካሰብን በኋላ እንግዲህ ሻንጣችንን ይዘን ቦታውን ካወቅነው በኋላ ቀጥታ ወደ ቤት መስመሯን አገኘናትና እየሄድን ነው። ኑ ቶሎ በሉ አልኳቸው። ምንድነው እያልኳቸው። ከዛ ታጠፍንና ቤታችን እንግዲህ ሰፈር ደረስን። ታጥፈን ከገባን በኋላ እንግዲህ ቤት ላይ ብቅ አልኩኝ። እንግዲህ የምታዩት ቦታ ላይ ያው የመኖሪያ ቤታችን መግቢያ ነው። ውዷ ድንቋ እናታችን ቤት እንግዲህ በመግባት ላይ ነን። ደረስን። ፊት ለፊት ቤቱ አገኘን። ልጆች ነበሩ። ፊት ለፊት ሮጦ ወንድሜ ተቀበለኝ። እንግዲህ ፊት ለፊት እንግዲህ ልጆች እንግዲህ ትናንሽ ልጆች ነበሩና እነሱ እየሮጡ እንግዲህ ለዚያራ እንግዲህ እንደምታዩት መጡና ኑ እንጂ አልኳቸው። ወደ ኋላ ሲቀርቡኝ ምን ፈርታችሁ ነው እንዴ? ጠጋ በሉ እንጂ አልኳቸው። ፊቴን ዞሬ እንግዲህ ልጅ እንግዲህ መጣ። አይቶኝ የማያውቅ ልጅ ነው። እንግዲህ እንግዳ ይመጣል ተብሏል። እነሱን ሳምኳቸውና መጀመሪያ ልጅ ደግሞ የመጨረሻ ልጅ እናቷ መቼም በ3 ወር ይታት ደሞተችዋል። ልጄን አገኘው፣ አናገርኳት። ከዛ ይዣት ወደ ቤት እየተቀራረብን እያለ ውዷ ድንቋ እናታችን ደግሞ ብቅ አለችና አክፈሳመችኝ። ይምጣብኝ አለችኝ። ከዛ እንዴ እናንተስ እንዴት ናችሁ? ደህና ናችሁ? ቢለ እነሱን ጓደኞችን አናገረቻቸውና ይዣት ወደ ቤት ገባች። እንግዳ ድንገት ነው የመጣንባት። ቤት አላነጠፈችም። ከዛ እንግዲህ ኬካችን ከፈት ነው። 500,000 የሚለውን እንደምትመለከቱት ያማረ 2 ኬክ እንግዲህ አዘጋጅተን ነበረና የአካባቢ ሰው ዘመድ አዝማድም ቀርበዋል። ለጊዜውም ከቻለ ይሄን ኬክ አየን። እናቴን ይዣት እንግዲህ ንግግር ለማድረግ እዣት ቁጭ አልኩኝ። እንግዲህ ኬኩ ቀረበ። እንደምትመለከቱት በጣም ያምር ነበር። ከቡታጀራ ከተለያየ ቦታ የነበሩ ልጆችም እንግዲህ አጅቦኝ ኑ እንጂ ጠጋ በለው አልኳቸው። ይሄ የሚፈረዳው ነገር የሚመራው ነገር ደግሞ ገዝቶ ነበረ። እሱ ሎከሱ ፕሮግራሙን እያካሄድኩ ይገኛለሁ። ሁላችሁም ዱዓ አስደርግላችሁ። ያኛውን አፈንዳው እንጂ አፈንዳው ግን ለጆሮአቸው አዲስ ስለነበረ አካባቢ ሰዎችም ተደናግጦት እናቴ እንደምታዩት ያ ሰላም በገጻዋ በጣም የሚገርም እኮ ነው። እንደዚህ በቀናይስ እንቁረጣ እንጂ ትያለሽ እንቁረጣ ብረና አልኳት። ያው ዙሪያዬ እንደከበቡኝ ልጆች እንግዲህ ቆረጥን። ያ ሰላም ካረደችው በኋላ እንግዲህ
በጣም ተደሰትንና እሷም ተደሰተች፣ ዱዓ አደረገች። አጠቃላይ ፎሎ ላደረጉ ሰዎች ከጎን ለቆሙ አለችና ዱዓ አደረገች። አረድነው። ይህ ማከፋፈል ጀመርንና ይሄው እንደምትመለከቱት ማከፋፈል። እኔ መቀመጥ አልወድም፣ እንደምታውቁት መቀመጥ አልወድም። ሁሉም ቦታ ጉድ እንግዲህ እንቅስቃሴ ማድረግን ነው የሚፈልገው። የሚችለው መሄድ ስለሆነ እንግዲህ እናቴ ቁጭ በሉ፣ ልጆቼ ቁጭ በሉ አልና እነዚህም የመጡ እንግዳዎች መቀመጥን ደግሞ እንግዲህ ኪድሚያ ነውና እነሱም በመካደም በማከፋፈል ኬኩን በመቁረስ እንግዲህ ቆምንና በታባቱ ተደስቻለሁ። እኔ ተደስቻለሁ። ውድ እንግዲህ ቤተሰብ ይሄን ማለት ነው። አላህ Subhanahu Wa Ta'ala እንግዲህ በሚታዩት መልክ እንግዲህ ከቤተሰቦቼ ከልጆቼ ከእናቶቼ ከአክስቶቼ እንግዲህ ባሉን በደንብ ሞቅ ደመቅ ባለ ሁኔታ እንግዲህ ከቡታጀራ ተከትሎኝ ከመጡ ጓደኞቼ ጋር አብረን እንግዲህ ያከበርን እንገኛለን። ለዚህ ሁሉ መንስኤ እርሶ ናትና እንግዲህ የዘወትር ቴንክ ዩ ሶ ማች ብዬ በማስገባታችሁ ነው። እንግዲህ ለሁላችሁም ዱዓ አደርግላችኋለሁ። እንግሊዝኛ ባንዳን ያቀላቅል የለም እንደምታውቁት። እንግዲህ ከዛ በኋላ መጎራረስ ተጀመረ። እኛም ቁጭ አልን። ጨርሰን ካከፋፈልን በኋላ ራሳችንም መብላት ጀመርና እንግዲህ እኛም እንቀመጣሉና ቁጭ በላሉኝ። እስቲ ኬኩን እንቅመሳልኩኝና እኔም ቀመስኩኝ። ያው እንደምታዩት ግንባሬ ሊቀባኝ ጓደኝ አዴ ምን ያረከ ነው ምናምን አልኩት። ከዛ ይሳቀብኝ ራሱ። አሁንም በአንድ በኩል አዞሮ እንደገና አሁንም ቀባኝ። ኧረ ተው ልጆች ባካችሁ ምግብ አይደለም እንደ ምናምን ብዬ ብላቸውም ደጋግሞ እንደምትመለከቱት ቀባቡኝ። እንግዲህ እነሱም ተደስተዋል፣ ቤተሰብ ተደስተዋል። ሲቀባ ደግሞ እናቴ እዛ ጋ አክስቶች የተሰባሰቡ ሰዎች ሁሉ በሳቅ እንደምትመለከቱ ፈካ አሉ። ራሳቸውም ሳቁ። ማሻአላህ ብሉ እንጂ እንቁ አልኳቸውና ለልጆች አዳዲስ የመጡ ልጆችን መስጠት ጀመር። እንደምትመለከቱት ልጆች በጣም ተደስቶ እንግዲህ ኬክ የሚባለውን ነገር ስሙንም አያውቁትም ነበርና ምንድነው አንዳንዶች አልበላም አሉ። አርዷል አይጋልታይማ አቀምሰን ስናያቸው እንግዲህ ካሜራ ቀራጫችን አጋጣሚ ገባና እንደምትመለከቱት ሃይ ያለኝ ነው። በጣም የሚገርም ነው። እናቴን ማግሮስ ጀመርኩኝ። ከዛ በኋላ አክስቴን ማግሮስ ጀመርኩኝ። በቃ እንደምትመለከቱት ማግሮስ ነው። ተደስተዋል። ማሻአላህ አትሉም እንዴ? እስቲ ማሻአላህ በማለት ቤቱን ሞቅ ደመቅ አድርጎት። ያ ሰላም አያምርም ወይ ልጆች? ሀሳብ አስተያየታችሁን እስቲ ኮመንት ላይ ሀሳብ አስተያየታችሁን። ማሻአላህ መጎራረስ በጣም ተደሰቱ። እኔም ጎረስኩኝ። ከዛ በኋላስ እንግዲህ ዞር ብዬ እንግዲህ አሁንም ካሜራው ጋር እየዞርኩ ቴንኪው አልኳቸው። አሁንም ማግሮስ ጀመሩ። በቃ እነዚህ ማግሮስ አይጠግቡም ጓደኞች። በጣም ይገርማል እኮ የጥንት የጠዋት እንግዲህ በቲክቶክ ዓለም የሚያውቁኝ እንግዲህ ቡታጀራ ላይ ካገኙኝ አለቅም ብሎ ይዞኝ ከመጡ በኋላ እንግዲህ ይሄ ሁሉ ካደረግነ በኋላ እንግዲህ እንደምትማቁት ፕሮግራሙ ሁሉ ማለት ነው በእንደዚህ አይነት ሁኔታ ኢንሻአላህ ፕሮግራማችን ቋጭተናል። እንግዲህ እንወዳቸዋለን፣ እናከብራቸዋለን። ክበሩልን። በተለያየ ቪዲዮዎች ኢንሻአላህ እንገናኛለን። የነገ ውሏችን ደግሞ ወደ ሁዷ ድንቋ ወራቤ ኢንሻአላህ እንገባለን። እዛ ታማሚዎችን ውስጥ ገብተን እንጎበኛለን። ተመሳሳይ እንግዲህ እንቅስቃሴዎቻችን ከዚህ አካባቢ እስኪንወጣ ድረስ ያለውን ነገር በእግር እንግዲህ እያልና እንልክላቸዋለን። ልጆች ህይወታችሁ ይመር፣ ቤታችሁ ይመር፣ ርስቃችሁን አላህ ወገገላ ያርግላችሁ። ወዳቸዋለሁ። ሼር አድርጉት። እሺ ወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሜን።